መኪና በፍጥነት እየነዱ ድንገት ፍሬን ቢበጥስቦት ምን ያደርጋሉ? ብዙ ሰዎች የእጅ ፍሬን እጎታለሁ ይላሉ። ነገር ግን ይህ ውሳኔ መኪናው እንዲገለበጥ ሊያደርግ ይችላል። ዛሬ እንዲህ አይነት አደገኛ ሁኔታ ሲያጋጥም ሕይወትን እንዴት ማዳን እንደምትችል እነግርሃለሁ። ይህ መረጃ ወሳኝ በሆነ ሰዓት ስለሚያስፈልግህ አሁኑኑ ላይክና ሴቭ አድርገው። በመጀመሪያ በአካባቢ ያሉ አሽከርካሪዎች መኪና ችግር ላይ መሆኑን እንዲያውቁ የድንገተኛ ጊዜ መብራት ወይም ሃዛርድ አብራ። በተመሳሳይ ሰዓት ፍሬኑን በመርገጥ ፍጥነቱን ለመቀነስ ሞክር። በመቀጠል በአንድ እጅ መሪውን በጥብቅ ያዝ። በዚህ ሰዓት ሙሉ ትኩረት መሪው ላይ መሆን አለበት። መሪውን በጣም ካወዛወዝከው መኪናው የመገልበጥ ዕድሉ ከፍተኛ ነው። በመጨረሻም ፍጥነቱ አሁንም ካልቀነሰ የእጅ ፍሬኑን በመያዝ ደጋግመህ ሳብ፣ ልቀቅ፣ ሳብ፣ ልቀቅ። በዚህ መንገድ መኪናው ሳይገለበጥ በዝግታ እንዲቆም ማድረግ ትችላለህ። እንዴት ነው? በጣም ጠቃሚ መረጃ አይደለም? ይህን ትምህርት ከወደዳችሁት ለወዳጅ ዘመዶ ሼር በማድረግ ሕይወት ይታደጉ። ተጨማሪ እንዲህ ያሉ ከ1000 በላይ የመኪና ዕውቀቶችን ለማግኘት የኔን ገጽ ፎሎ ያድርጉ።